ሰላም እንዴት ናችሁ? ዛሬ እንግዲህ ከፊግማ ፕሮዳክቶች ውስጥ አንዱ የሆነውን ፊግማ ሜክ ነው ማሳያችሁ። ፊግማ ሜክ ከፕሮምፕት ወይም ደግሞ ቴክስት አስገብተንለት ዌብሳይት ዲዛይን ያደርግልናል። ከዛ በኋላ ያንን ዌብሳይት ደግሞ እንዴት አድርገን ፐብሊሽ አድርገን መጠቀም እንደምንችልም አሳያችኋለሁ። እንዴትም ደግሞ ኤዲት ማድረግ እንደምትችሉ ዲዛይኑንም ደግሞ ወደ ፊግማ ወስዳችሁ ደግሞ እንዴት ማስተካከል እንደምትችሉም ደግሞ በዛው አሳያችኋለሁ ማለት ነው። ዛሬ ዲዛይን የምናደርገው የኤንጂኦ ዌብሳይት ነው። ሶ ፕሮምፕቱን ከቻት ጂፒቲ ላይ እንግዲህ አዘጋጅቻለሁ። እዚህ ጋር እንደምታዩት ሶ ዲዛይን ሞደርን ክሊን ኤንድ ሪስፖንሲቭ ዌብሳይት ፎር ነን ገቨርንመንታል ኦርጋናይዜሽን ይላል። ሶ እንደዚህ ነገሮች ይኖሩት ብያለሁ። አባውት ሴክሽን ፕሮግራም ሶ ዋት ዊ ዱ ምናምን። ሶ ይህን ቴክስት ቻት ጂፒቲ ላይ ነው ያዘጋጀሁት። ሶ ይህንን ሙሉን ኮፒ ያደረገውና እንደዚህ እንደምታዩት ኮፒ ብዬ እዚህ ጋር እንመጣና ሶ ፊግማ ሜክ አለ። ሶ ፊግማ ሜክ አዲስ ፕሮጀክት በምከፍቱበት ጊዜ ፊግማ ኒው ፋይል ባች በምከፍቱበት ጊዜ ሁልጊዜም እንደዚህ ታገኛላችሁ። ዲዛይን፣ ፊግጃም፣ ፊግማ ስላይድስ፣ ፊግባዝ፣ ፊግማ ሳይድ ኤንድ ፊግማ ሜክ አለ። ሶ ዊ አር ቼኪንግ ፊግማ ሜክ ማለት ነው። ሶ ክሬት ታደርጉና እንደዚህ ነው የሚመጣላችሁ። ሶ እዚህ ጋር ፕሮምፕት ማስቀመጥ ትችላላችሁ። በተጨማሪም ደግሞ የሚገርመው አታችመንት የምትፈልጉት አይነት ሌያውት ወይም ኢሜጅ ካለ ወይም ደግሞ ዲዛይን ካለ እሱ እንዲከተልላችሁ እሱንም አታች ማድረግ ትችላላችሁ እዚህ ጋር ማድረግ ነው ማለት ነው። ሶ እንዲጠቀም የምትፈልጉትም ደግሞ ላይብረሪ ካለ የዲዛይን ሲስተም ላይብረሪ ካለ ደግሞ እሱንም እዚህ ጋር መርጣችሁለት በዛ ዲዛይን ሲስተም ላይብረሪ ተጠቅሞ ዲዛይን ያደርግላችኋል ማለት ነው። አሁን ግን ጀስት ቴክስቱን ብቻ አስገባለታለሁ ኤንደን ጀነሬት ለዋለሁ ማለት ነው። ሰው እንጠብቀዋለን ለተወሰነ ደቂቃ አናላይዝ አድርጎ ጀነሬት እስኪያደርግልን ማለት ነው። ሶ ሀብ ብሪጅ በሚል እንግዲህ ራሱ እንደዚህ ሰርቶልናል። ኤምፓወሪንግ ኮሚኒቲስ ፎር ቤተር ቱሞሮ ቱጌዘር ዊ ቢልድ ሰስቴናብል ፊውቸርስ ትሩ ኤጁኬሽን ሄልዝ ኬር ብላ ብላ ይላል። ሶ በዚህ መሰረት እንግዲህ ዲዛይን አድርጎልናል ዌብሳይቱን ማለት ነው። እንደምታዩት እንግዲህ ኤቭሪቲንግ ኢዝ ዲዛይን ዌል ማለት ነው። በጣም ጽድት ያለ ዲዛይን ነው ሰርቶ ያስረከበኝ በዚህ ደቂቃ ውስጥ ማለት ነው። ሶ ኢቭን ዶኔሽን ፓርት አካተዋል። ዲስ ኢዝ ቬሪ ኢንትረስቲንግ ማለት ነው። በጣም ኦልሞስት ፐርፌክት የሚባል ዲዛይን ነው የሰራው ማለት ነው። ሶ ማፕ ኢንተግሬት አድርገዋል። ኢዝ አን አሜዚንግ ፉተር ፔጅ። ሶ በጣም ኢንትረስቲንግ ፓርቱ ደግሞ የዚህ ምንድን ነው we have the code part ማለት ነው for the developers you can use this React code ማለት ነው እዚህ ጋር አለ እሱን መጠቀም ትችላላችሁ ማለት ነው። ከዛ about us page is about us page programs we have our programs so get involved. So it's a one page actually. So we have contact section here and we have a donate button. So እዚህ ጋር አለ። ሶ ዲቴል ፔጆቹንም እንዲሰራልን ማድረግ እንችላለን እዚህ ማለት ነው። ሌላው ኢንተረስቲንግ ፓርቱ የዚህ ምንድነው we can fix everything እዚህ ጋር ማለት ነው። እቺ ነገር እንደምታዩት point and edit ይላል እና ሶ እቺ ነገር ስትነኩ እዚህ ጋር መታችሁ የምትፈልጉትን ፓርት ላይ ኤዲት ማድረግ ትችላላችሁ ማለት ነው። ሶ ሌትስ ሴይ ለምሳሌ አሁን እዚሁ እያሳያችሁ ሶ we have learn more here። ስለዚህ ክሊክ አደረኩበትና we can change the color እንደምታዩት we can change the color just here and we can change everything ማለት ነው። we don't need to go to Figma ማለት ነው። and then this is very interesting በጣም ኢንትረስቲንግ ነው በቃ እውነቱን ለመናገር ማለት ነው። we can change here so the font ካልተመቸን ፎንቱን እንጨምራለን። እንደምታዩት ሁሉም ላይ ይጨምራል አሴ ኮምፖነንት ስለሆነ የሰራቸው ኮንሲስተንት እንዲሆን ማለት ነው ዲዛይኑ እና this is very very amazing ማለት ነው ፊግማ እየሰራ ያለው ነገር ማለት ነው። እኔ በግሌ በጣም ተመችቶኛል። ሌላ አንድ ተጨማሪ እንትን ማሳያችሁ እዚህ ጋር የሆነ በተን አለ ኮፒ ዲዛይን ትሉታላችሁ። so you can copy the design here so copy the design and you can create a new design file ከዛ በኋላ እዚህ ጋር ዲዛይን ፋይል ክሬት አድርጋችሁ so we are pasting everything ፔስት ተደርጓል እዚህ ጋር ማለት ነው። so we can start editing here right. so ይሄ ሄደሩ ነው። so ሄደሩን ወደ ላይ ወደ ሄደር ፓርት ወስደዋለሁ። ከዛ ውጭ ያሉት everything is looking like በጣም great
ከፈለኩኝ ፈርዘር ኤዲት ማድረግ ከፈለኩኝ አይ ካን ኤዲት ሂር ማለት ነው። እዚህ ላይ ገብቼ አይ ካን ቼንጅ ዋትኤቨር ዲዛይን ማለት ነው። ይህንን ማለት ነው። ያንን አድርገን ከጨረስን በኋላ ደግሞ በጣም ኢንትረስቲንግ ፓርቱ ደግሞ እንደገና ሴንድ ቱ ብላችሁ ደግሞ ፊግማ ሜክ ትሉታላችሁ ማለት ነው። ከዛ በኋላ ደግሞ ይህንን ይሰራዋል ማለት ነው ራሱ። በጣም ሌላኛው ኢንትረስቲንግ ፓርት ደግሞ ይህን መረጥኩት። ከዛ ይሄኛው ቪዥዋል እያያችሁ የምታስተካክሉበት ነው። ይሄኛው ደግሞ ኤዲት ዊዝ ፕሮምፕት ነው። ለዚህ ፓርት ላይ ሌትስ ሴይ ለምሳሌ ኢምፓወሪንግ ኮሚኒቲ ፎር ቤተር ቱሞሮ ይላል። ይህንን ቴክስት መቀየር ብፈልግ ቼንጅ ዚስ ቴክስት ቱ ሌትስ ሴይ ለምሳሌ ኒው ጀነሬሽን ሳምፕል ኤንጂኦ በቃ ዝም ብዬ ወደዚህ ቀየር ምናምን ነገር አልኩት። ዚስ ቴክስት ቱ ኒው ጀነሬሽን ምናምን ነገር አልኩት ማለት ነው። ምን እንደሚያደርገው ይሄኛውን ሴክሽን መርጬ ነው እንደዛ ያልኩት ከላይ ያለው ማለት ነው። ዩ ካን ሲ ማለት ነው መቀየር በጣም ቬሪ ኢዚ ነው መቀየር ማለት ነው። ዩ ካን ስቲል አፕዴት ኤቭሪቲንግ እዚህ ጋር ያለውን ማለት ነው። ሌላ ኢንትረስቲንግ ፓርት ዩ ካን ሂት ፐብሊሽ ብቻ ማለት ነው። ከዛ በኋላ ለዌብሳይታችሁ ታይትል እዚህ ጋር ኦፕሪች ስላላችሁ ዩአርኤል ካላችሁ ሴቲንግ ላይ ገብታችሁ ዶሜን ላይ ትገቡና ኤዲት ዶሜን ብላችሁት የራሳችሁን ዩአርኤል ማስገባት ትችላላችሁ ማለት ነው። እዚህ ጋር ይሄኛው ጀስት ሌትስ ሴይ ለምሳሌ አሁን የኛው ሆፕ ብሪጅ ነው። ሆፕ ብሪጅ ብዬው በፊግማ ዶሜን ፐብሊሽ ማድረግ እችላለሁ። ሆፕ ብሪጅ ዶት ፊግማ ሳይት ብሎ ፐብሊሽ ማድረግ ትችላላችሁ። የራሳችሁን ካላችሁ ደግሞ ኮኔክት ብላችሁ ኮኔክት ዶሜን ኔም ዊዝ ሰርድ ፓርቲ ፕሮቫይደር www ብላ ብላ እዛ ጋር ደግሞ አድርጋችሁ ኮኔክት ማድረግ ትችላላችሁ ማለት ነው። ብላርገው አሁን እዚህ ጋር ይሄ ቼንጅ ዩአርኤል ዩአርኤሉ ተቀይሯል ማለት ነው። እዚህ ጋር መተን ፐብሊሽ ላይ ይሄ ሆፕ ብሪጅ ያለ አፕዴት ታደርጉታላችሁ። እንደን ይሄን ኮፒ ብዬ ኤኒ ብራውዘር እዚህ ጋር እንደምታዩት ነው። ይሄ ሆፕ ብሪጅ እንዲህ ነው። እንደን ምን ያህል ሪስፖንሲቭ እንደሆነም ደግሞ አላሳያችሁም እና እስቲ ወደ ሞባይል ቨርዥኑ እንሂድ። ዚስ ኢዝ ሞባይል ቨርዥን እንደምታዩት ነው። ዲስ ኢዝ ቱ ሪስፖንሲቭ በጣም በቃ ምርጥ ነው እየሰራልኝ እውነቱን ለመናገር በጣም ጽድት ያለው ዌብሳይት በጣም በአጭር ደቂቃ ውስጥ ማለት ነው። ኤቭሪቲንግ ኢዝ ኩል ዩ ሃቭ ዲስ ዩ ካን ዱ ዋትኤቨር ዩ ዋንት በዚህ ባለው ማለት ነው። you have the code, you have everything, you can share this with people እዚሁ ላይ ኮላቦሬት አድርጋችሁ ለመስራት እና ዴቨሎፐርም ካለ ገብቶ ኤዲት እያደረገው ያስተካክለዋል ማለት ነው። you can start with this and here you go within few minutes opbridge.figma site የሚል አንድ ዌብሳይት እዚህ ጋር ሰራኝ ማለት ነው። this much is easier with Figma make ዌብሳይት መስራት ማለት ነው። thank you guys እንግዲህ ሞክሩትና ፊግማ ሜክን ያላችሁን ኤክስፒሪየንስ ተነግሩኛላችሁ ማለት ነው። ባይ